رحمن يا رحمن ساعدني يا رحمن اشرح صدري ወንድሜ እህቴን አደራ ማንም የላትም ብለህ አትበድላት ደካማ ናት ብለህ አታሰቃያት ምናልባት ጭር ባለው ሌሊት ዝም ባለው ሌሊት አንተ ረፍትን ፈልገህ ትተኛለህ ለሷ የሰጣሃት ህመም ልቧን ሰብረህ እንቅልፋታ ያነባች ወደማይተኛው አላህ ትዞርና ዱዓ እንዳታደርግብህ ከዛ ሁሉም ነገር ይበላሽብሃል ወዳጄ ታውቃለህ ሴት ልጅ ያላት ብቸኛ ነገሯ ልቧ ነው ያንን ልቧ ስትሰብረው ያንን ልቧን ስታስከፋው ትደክማለች ስትደክም ደግሞ ወደ ጠንካራ አላህ ትሄድና ዱዓ ታደርግብሃለች ያኔ ሁሉም ነገር ይበላሽብሃል ወዳጄ እህቴን አደራ ተንከባከባት አስደስታት ስሜቷን ጠብቅላት ወዳጄ እሷ ጋር እኮ ቁጣ ያስፈልግም ጠንካራ ንግግርም አይጠቅምም እልኋን ያመጣዋል እንጂ ምንም አይለውጥም ግለስለስ በልላት ያኔ ልቧን ትገዛዋለህ አዳምጣት ምትፈልገውን ነገር በሙሉ አዳምጣት እሷን ለማስደሰት ሞክር ያ ነው ለሷ የሚጠቅማት ያ ነው ለሷ የሚያስደስታት ወዳጄ ሴት ልጅ ደካማ ናት ግን ወደ ጠንካራው አላህ ትሄድና አንተን አላህ ጋር ትከሳለች ያኔ ሁሉም ነገር ይበላሽብሃል ወዳጄ እህቴን አደራ አላህ ያስደስታቸው السلام عليكم ورحمة الله وبركاته ዛሬ እህቴን ፍለጋ መጥቻለሁ እህቴ የት ሆነ ያለሽው እህቴ ሆይ እስኪ ትላንትሽን ላስታውስሽ ትላንት እንዴት ነበርሽ እናትና አባትሽ ጋር ያለሽ ቤታቸው ውስጥ ከቤት ስትወጪ ቤት እስክትመለሽ የነበረሽ ጉጉትና ናፍቆት የት አለ እህቴ ትላንት ዳዕዋ ስትሰሚ እንባሽ ባይንሽ ግጥም የሚለው እህቴ ቁርአን ለማዳመጥ ጉጉት የነበረሽ መስገጃሽ ላይ ታግሰሽ ወደ አላህ Subhanahu Wa Ta'ala ተዋርቀሽ ዱዓ ታደርጊ የነበርሽ እህቴ እንደው ቤተሰብ መሃል እንኳን ሰብሰብ ብላችሁ ፎቶ ሲያነሱ አደራ የምታነሱኝን ፎቶ ወደ ሌላ ሰው እንዳትልኩብኝ ትይ የነበርሽ እህቴ ዛሬ ቲክቶክ መንደር ላይ ከተመሻል አሉ ሙዚቃ ከፍተሽ ትጨፍሪያለሽም አሉኝ ሙዚቃ ከፍተሽ ባትጨፍሪም ሙዚቃ ከፍተው በሚጨፍሩት ብልግና በሚናገሩት በሚያዘወትሩት ቤት ታዘወትራለች አሉ የት ነሽ እህቴ እስኪ የትላንቷ አንቺነትሽን ፈልጊው አውቃለሁ ከዚያ በኋላ ብዙ የዱና ፈተናዎችን አሳልፈሽ ብዙ መከራ ደርሶብሽ ኢማንሽ መቀነሱን ሰምቻለሁ አውቃለሁ እህቴ ኢማን ይጨምራል ይቀንሳል እኔም ካንቺ ይብሳል ግን እህቴ ሆይ እንመለስ ወደ ትላንታችን እንመለስ ወደ ጥንታችን እህቴ ሆይ እኔና አንቺ እኮ ከቤታችን ሊተባረርን አዎ ረሳሽ ላስታውስሽ አባታችን አደም አለይሂ ሰላም በጀነት ይኖርበት ከነበረው ቤቱ የሸይጣንን ምክር በመስማቱ ከጀነት ተባረረ በተውባ በላቅሶ ከአላህ ጋር ታረቀ ምድር ላይ መኖር ለኔና ላንቺ ለሁላችንም ጸደቀ ወደ ጥንቷ ቤታችን ለመመለስ ዱንያ ላይ ወደ አላህ በመመለስ ተውባ ማድረግ ይኖርብናል እናም ወደ ጥንቱ ኢማናችንን እንመለስ ወደ ኢማናችን እንመለስ ይበቃል ወንድሜ ሆይ አንተም ተናፍቀሃል አወለ ሱፍ አብረው ይሰግዱ የነበሩ ወንድሞች በኸይር ስራ የሚዘረጉት እጆች ዛሬ ለጭፈራው ለዘፈኑ ሆኖ አላሉ ጊፍት
እናት አባትን ረስተሃል ወዳጅ ጓደኞችህን ትተሃል ተመለስ ወንድሜ እንመለስ ይበቃናል ወደ ቤቱ እንሂድ አጽናን ያ አላህን በለው አላህ Subhanahu Wa Ta'ala ጽናትን ይለግሰናል ተውበትን ይወፍቀናል ኢንሻአላህ ዱዓ አድርጉልኝ ዱዓ እንደራረግ እንመለስ ይበቃል እህቴ ይበቃል ወንድሜ ወንዶች ከሚስቶቻቸው ቁጥር አንድ የሚፈልጉት ነገር ታውቃላችሁ በናት ፍቅር እንዳትሉኝ ፍቅር ዲፎልት ነው ክብር ነው አክብሮት ወይም ክብር ሁሌና ተሳሳለሁ ሴቶቹን ባገኘኋችሁ ቁጥር እናገራለሁ ዓለም ላይ ያንቺን ባል የሚያከብር ብዙ ሰው ላይኖር ይችላል ወይ ማንንም ላይኖር ይችላል እሱ ግን ጥማቱ አንቺ እንድታከብሪው ነው ለታለም ያዝ ቀይ መስመር ነው ሐቂቃ ወላሂ ሸረፍ ትንሽ ውስጡ ሸረፍ ያለው ሰው ማንንም እንዲንቀው አይፈልግም አላ ራሲ ሚስቱ እንድትንቀው እንድታዋረድ አይፈልግም በቃ እሷን የምታከብረኝ ብሎ ደስ እያለ ይኖርበት ወቅ ይሄንን ልዩነታችንን ማለት ነው ሴቶቹ እንደዚሁ ተጠይቀዋል ቁጥር አንድ የሴቶቹ ዲማንድ ምን ይመስላል እንደዚህ በተለያዩ ጥናቶች በተደረጉ ደህንነት ነው ደህንነት ምቾት መሰማት ማለት ነው ገባ በቃ ያለ መፈታት ያለ መዋረድ ያለ መገፋት ይሄ ቤት ያለ መፍረስ በወሬዋ በተግባሯ ሁሉ ምቾት እንዲሰማት ሴኩሪቲ እንዲሰማት አድርግ this is ቁጥር አንድ ዲማንድ ነው የተለያዩ ሴቶች የተለያየ ነገር ሊነግሩ እንደሚችሉ አውቃለሁ ጠንቅቄ እረዳለሁ ፍቅር ነው የምፈልገው ኃላፊነቱን ነው የምፈልገው ኢላ አኺሪ ዞሮ ስናጠነጥነው ግን በድምዳሜ ላይ ያገኘነው የደህንነቷ ምንጭ የሴኩሪቲያ ምንጭ እንድትሆን ትፈልጋለች ስለዚህ በአቃልህም በተግባርህም በተለያየ መንገድም ማለት ነው ሌላም ጊዜ ተመልሰን እንመጣበታለን ይሄን ጉዳይ ኮንፍሊክትን ስናወራ አንዳንድ ወንዶች ሳያስቡት ሚስቶቻቸውን ኢንሴኩሪቲ እንዲሰማቸው ያደርጋሉ የደህንነት እጦት የነገሰበት ቤት ውስጥ የሚኖሩ እህቶች እናቃለን በተለያየ መንገድ የተላለፈ መልእክት ማለት ነው ዶንት ዱ ዛት አታርግ በቃ ካልፈለክ ከሷ ጋር መኖር ካልፈለክ ሁሉ ጊዜ በሰቆቃ አታኖር ቁርጥ ያለ ውስጥ የተደመደመ ነገር ካለ በስጋት ቀጠና ውስጥ ከምታሰቃያት እቅጫን ነገራት አንድ ቀን በቃ አላህ አላት ሐቂቃ አላህ አላት እዚህ ይሄ ሴቶቹን ፍላጎት በደንብ ልናስብበት ይባጋባና ከትዳር ጓደኛህ ጋራ ደህንነቷን እንዲሰማት ከሚያደርግ ቁጥር አንድ ፖይንት መካከል የዓለምህ አንተ የራስህ ዓለም አለ አይደል በቃ ፉላን መሐመድ አህመድ ምናምን የምትባል ሰውዬ የዓለምህ አካል ናት አይደለችም የህይወትህ ፓርት ኤንድ ፓርሰል ናት አይደል ማትገነጣጠል ማለት ነው ይሄን ታይም ኤንድ አጌን ንገራት ማትለያያት መሆኗን አንተን ከሷ የሚለይህ ሞት ብቻ መሆኑን አስረግጠህ ንገራት ታየዋለህ ፊቷ ላይ ታየዋለህ ተሰሩፋት አኽላቋ ላይ ይሄ ደህንነት የሚፈጥረውን ምቾቷን ማለት ነው ይሄ የደህንነት ማረጋገጫ ቃላቶች ምስጋና አፕሪሺዬሽን ውዴታና አለፍ ገደም ይያልክ እነዚህን አይነት መልእክቶች ማስተላለፍ ቤትህ ውስጥ የሚፈጥረውን መረጋጋት ምስክር አንተ ትሆናለህ ስታየው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين
الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. رحمن يا رحمن ساعدني يا رحمن اشرح صدري قرآن